ሰላም ሰላም እንዴት ናችሁ? ዛሬ በእንጀራ ቪዲዮ መጥቻለሁ። ከዚህ በፊት በሰራሁት የእንጀራ ቪዲዮ በጣም ብዙ ሰዎች ተመሳሳይ ጥያቄ እንጀራው እንዴት ነው እየጋገርሽውና አሳየኝ ላላችሁት ሰዎች መልስ እንዲሆን ብዬ ነው። ከኔ የተሻለ ያው እንጀራ መጋገር ለምትችሉ ሰዎች ምናልባት ይሄ ቪዲዮ ላያስፈልጋችሁ ይችላል። ስለዚህ አሁን እዚህ እንደምታዩት የ3 ቀን የቦካ የጤፍ ዱቄት ነው። ጤፍ ብቻ ነው ያደረኩት እኔ። እናንተ የፈለጋችሁትን ነገር ገብስ ምንም ማድረግ ይቻላል። እና በደንብ እንደዚህ እንደምታዩት አቀላቀልኩትና ከዛ በኋላ ይሄ ሰልሰር ዋተር አሜሪካ ነገር የምትኖሩ ሰዎች ካስኮ ይገኛል። ምንም ፍሌቨር የለውምና ላይክ እንዳምቦሃ ነገር ነው የሚያግዘው ሊጡ ላይክ እንደ አብሲት ሲጨመር ኩፍ እንዲል እንደሚያደርገው ይሄ በጣም እንጀራው አይኑ ቆንጆ እንዲሆንና ለስለስ እንዲል ያደርገዋል። እኔ ብዙ ጊዜ ነው የተጠቀምኩት። እንደምታዩት ልክ ሲጨምረው ሊጡ ራሱ ኩፍ ማለት ይጀምራል ወደ ላይ ማለት ነው። ይሄ ደግሞ በደንብ ኩፍ አለ ማለት አይኑ ቆንጆ ይሆናል ማለት ነው። ስለዚህ እንደዚህ የሚበቃኝን ያህል ጨምራለሁ። ከዛ ያው ሚክስ አደርገዋለሁ በደንብ አድርጌ። እዛ ያው ለመጋገር ዝግጁ ነው። ምጣዴን አስምቼዋለሁ። ከዛ ከዚህ በመቀጠል ያው እንደምታዩት እንደዚህ ቀስ እያልኩኝ አሰፋዋለሁ ማለት ነው። ብዙ ጊዜ ነው የሞከርኩትና በጣም አሪፍ ነው። በጣም ቀላል ነው። በጣም አሪፍ ነው። እንደምታዩት አይኑ በደንብ እየወጣ ነው። ስለዚህ እንደዚህ በቀላሉ ቆንጆ እንጀራ መጋገር ይቻላል ማለት ነው። አሜሪካ ነገር ያው ትንሽ እንጀራ መጋገር ያስቸግራል። አይኑ በጣም ነው የሚያስቸግረውና እኔ ራሱ ያው ከብዙ ውጣ ውረድ በኋላ ነው ይሄንን ፊገራት ያደረኩትና ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ከዚህ በመቀጠል ደግሞ ያው ቪዲዮዎችን ያያችሁ ላይክ ሰፖርት ለምታደርጉኝ ሰዎች ሁሉ በጣም አመሰግናለሁ። መልካም